የኩላሊት በሽታ ምንድነው? ድንገት ለኩላሊት በሽታ የሚዳርጉ ምክንያቶች ምንድናቸው? እንዴት ራሳችንን ከኩላሊት በሽታ መጠበቅ እንችላለን? ዲያሊሲስ ምንድነው? ታሞ ከመሟቀቅ አስቀድሞ መጠንቀቅ። ይህ አባባል እንዲሁ በዘፈቀድ ከመሬት ተነስቶ የተባለ አባባል አይደለም። ይልቁንስ ክፉና ደጉን፣ መጥፎና ጥሩን ያየው ደጉ የአገሬ ሰው ከዘመናት ልምዱ ተነስቶ የቋጠረው ስንኝ ነው። እኛም ለእናንተ ለውድ ቤተሰቦቻችን ካየነውና ከምንሰራው ቀን ሌት ከምንውልበት ሆስፒታል የታዘብነው ይህንን ስለሆነ ታሞ ከመሟቀቅ አስቀድሞ መጠንቀቅ እያልን ለእናንተ ለውድ ቤተሰቦቻችን ስለ ውዱ ኩላሊት ልናወራችሁ ወደድን። ሰላም፣ እንዴት ናችሁ? እንኳን ወደ አወር ሄልዝ ዩቲዩብ ቻናል በሰላም መጣችሁ። ዛሬ እጅግ ጠቃሚና አሳሳቢ የሆነ ጉዳይ ይዘንላችሁ መጥተናል። ሀገራችን ላይ ሲሪየስ የሆነ ችግር እየሆነ ስለመጣው ስለ ኩላሊት በሽታ ነው። ኪድኒ ፌለር በሀገራችን ውስጥ አስጊ ከሚባሉ በሽታዎች በቀዳሚነት የሚጠቀሰው የኩላሊት በሽታ ነው። ይህ አስከፊ በሽታ ድንገት በቀላሉ ሊይዘን ይችላል። አይበለውና ድንገት በዚህ በሽታ ብንያዝ ለመታከሚያ የሚወጣው ገንዘብ የሚቀመስ አይደለም። ስለዚህ ይህን አደገኛ በሽታ ለመከላከል ቅድመ ጥንቃቄ ማድረግ ምርጫ የሌለው ግዴታ ነው። ኩላሊት በሰውነታችን ውስጥ ከሚገኙ ኦርጋኖች ትንሿ በምትባል ደረጃ የምትጠቀስ ናት። ነገር ግን ትልቅ ስራና ኃላፊነት አለባት። ኩላሊት ፌል አደረገ ማለት ሙሉ የሰውነታችን ስርዓት ላይ ከፍተኛ የሆነ ችግር ይፈጠራል። ስለዚህ ሙሉ ቪዲዮውን ተመልክታችሁ ለዚህ በሽታ ምልክቱ ምንድነው? ስንታመም ምልክቶቹ ምንድናቸው? ሕክምናውስ ምንድነው? እንዴት ራሳችንን ከዚህ በሽታ መከላከል እንችላለን የሚለውን በሚገባ ማወቅ ይኖርባቸዋል። ኩላሊታችን የባቄላ ቅርጽ ያለው የሰውነታችን ኦርጋን ከሚባሉት አንዱ ነው። የሚገኘውም በታችኛው የጀርባችን ክፍል በሁለቱም አቅጣጫ ነው። ስለዚህ እያንዳንዱ ሰው ሁለት ኩላሊት ይኖረዋል ማለት ነው። ነገር ግን አንዳንድ ሰዎች በተፈጥሮ ምክንያት አንድ ኩላሊት ብቻ ይዘው ሊፈጠሩ ይችላሉ። ያ ማለት አንድ ሰው በአንድ ኩላሊት ብቻ መኖር ይችላል ማለት ነው። ለዛም ነው ኩላሊት ፌል ካደረገ ከሌላ ሰው ኩላሊትን በመውሰድ መኖር የሚቻሉ። ምክንያቱም በአንድ ኩላሊት ብቻ መኖር ስለሚቻል። ይሄ ያለ እረፍት 24 ሰዓት የሚሰራው ኩላሊታችን ዋና ጥቅሙ ምንድነው? ከብዙ በጥቂቱ ልንገራችሁ። አንደኛና የመጀመሪያው በደማችን ውስጥ የሚገኘውን ቆሻሻንና መርዛማ ነገሮችን ማጣራት ነው። ሁለተኛው ፈሳሾችን በሽንት መልክ እያጣራ ማስወጣት ነው። ሶስተኛ በሰውነታችን ውስጥ የሚኖረውን የጨው መጠንና የሚነራል መጠን የተመጣጠነ እንዲሆን ያደርግልናል። አራተኛ የደም ግፊትንም ለመቆጣጠር የሚረዳ ሆርሞንን በማምረት ይታወቃል። ኩላሊት ስራውን መስራት ሲያቆም በሰውነታችን ውስጥ ከፍተኛ የሆነ የቆሻሻ ክምችት ይኖራል። እሱም ኪድኒ ፌለር ወይንም የኩላሊት በሽታ በመባል ይታወቃል። ሁለት አይነት የኩላሊት በሽታዎች አሉ። አኪዩት ኪድኒ ፌለር ወይንም ድንገተኛ የኩላሊት በሽታና ክሮኒክ ኪድኒ ፌለር የቆየ የኩላሊት በሽታ በመባል ይታወቃሉ። ድንገተኛ የኩላሊት በሽታ የሚፈጠረው በቂ የሆነ ውሃ ባለመጠጣትና ፈሳሾችን ባለመጠቀም በሰውነታችን ውስጥ ድርቀት ሲከሰት ነው። እንዲሁም አደገኛ ወይንም ከባድ የሚባል መድማት ሲፈጠርም ይህ አኪዩት ኪድኒ ፌለር የሚባለው የመፈጠር እድል ይኖረዋል። ሌላኛው ምክንያቱ ደግሞ አብዛኛዎቻችን በአመመን ሰዓት በየቤታችን የምንወስደው መድኃኒት ነው። ከመጠን በላይ የሆነ ካለ ሐኪም ትዕዛዝ የሚወሰዱ አንቲፔኖች፣ ለማስታገሻ የምንጠቀማቸው መድኃኒቶችና መርዛማ ነገሮችም ለዚህ በሽታ ይዳርጋሉ። እንዲሁም ምንነቱ ያልታወቀ ድንገተኛ የሽንት ቱቦ መዘጋት ሲኖርም ይህ ድንገተኛ የኩላሊት በሽታ የመከሰት እድል ይኖረዋል። ልብ በሉ፣ እነዚህ ነገሮች በቶሎ መታከምና ማስወገድ ከቻልን ኩላሊታችንን ከበሽታ ማዳን እንችላለን። ሁለተኛው የቆየ የኩላሊት በሽታ ወይንም ክሮኒክ ኪድኒ ፌለር ነው። ይህም አደገኛ የሚባለው የኩላሊት በሽታ ነው። ኩላሊታችንን ቀስ በቀስ ሙሉ በሙሉ ከስራ ውጭ ያደርገዋል። ይህ ቀስ በቀስ ሂደቱ የኩላሊት በሽታን የመጨረሻ ደረጃ ላይ ያደርሰዋል። ለዚህም የመጨረሻው መፍትሄ የሚሆነው ዲያሊሲስ ወይንም ኪድኒ ትራንስፕላንቴሽን ነው። ውድ ቤተሰቦቻችን ሁላችንም ከዚህ በታች የምነግራችሁን የኩላሊት በሽታ ምልክቶች በሚገባ ማወቅና መያዝ ይኖርባችኋል። ምክንያቱም ብዙ ጊዜ በጥናት የተረጋገጡ ምክንያቶች ናቸው። አንደኛና የመጀመሪያው የስኳር በሽታ ነው። የስኳር ታማሚዎች የበለጠ ተጋላጭ ስለሆኑ ከፍተኛ ጥንቃቄ ማድረግ ይኖርባቸዋል።
ሁለተኛ ከፍተኛ የሆነ የደም ግፊት ያለባቸው ሰዎች ናቸው። ይህም ለኩላሊት በሽታ አንዱና ዋነኛው መንስኤ ስለሆነ ከፍተኛ ጥንቃቄ ያስፈልገዋል። ሶስተኛው ረጅም ጊዜ የቆየ የኩላሊት ኢንፌክሽን ነው። ብዙ ጊዜ በተደጋጋሚ ኩላሊታችሁን የሚያማችሁ ከሆነና ብዙ ጊዜ ኢንፌክሽን የሚኖረው ከሆነ እናንተ ከፍተኛ ጥንቃቄ ማድረግና በጊዜ መታከም ይኖርባችኋል። አራተኛ የሽንት ቧንቧ የሚዘጋ የኩላሊት ጠጠር ካለ ነው። አብዛኛውን ጊዜ ትናንሽ የኩላሊት ጠጠሮች ብዙ ሰው ላይ ይገኛሉ። ነገር ግን ይህ ጠጠር እያደገ ሄዶ የሽንት ቧንቧን የሚዘጋ ደረጃ ላይ ከደረሰ እሱም ለኩላሊት በሽታ አንዱና ዋነኛ መንስኤ ሊሆን ይችላል። አምስተኛ ላይ የተቀመጠው ለረጅም ጊዜና ብዛት ያላቸው የሕክምና ማስታገሻ መድኃኒቶችን መጠቀም ነው። ውድ የቻናላችን ቤተሰቦች እነዚህን ሁሉ ጥንቃቄዎች አድርጋችሁ ከታመማችሁ ግን ምን አይነት ምልክቶች ልታዩ እንደምትችሉና እነዚህ ምልክቶችም በሌላ ወዳጃችሁ ላይ ካያችሁ ቶሎ ሕክምና ያደርግ ዘንድ እንድትነግሩት በሚገባ እናብራራላችኋለን። የኩላሊት በሽታ ኤርሊ ስቴጅ ወይንም ገና ሲጀምር አካባቢ እምብዛም ምልክት አያሳይም። ነገር ግን ህመሙ እየጨመረ ሲመጣ እነዚህ ምልክቶች ልታዩ ትችላላችሁ። አንደኛና የመጀመሪያው እግር ላይ ወይንም ፊት አካባቢ እብጠት ነው። ሁለተኛው የድካም ስሜት ነው። ሶስተኛው የሽንት መጠን መቀነስ ወይንም ኖርማል ከዚህ በፊት ከነበረው የሽንት ቀለማችን መቀየር ነው። በተለይ ዳርክ የሚባል ዩሪን ከሆነ አንዱና ዋነኛው ምልክት ሊሆን ይችላል። አራተኛው ለመተንፈስ መቸገር ነው። አምስተኛ ማቅለሽለሽና ማስመለስ ይኖራል። ስድስተኛ የምግብ ፍላጎት መቀነስ ነው። የምግብ ፍላጎት ሙሉ በሙሉ በሚባል ደረጃ መቀነስ ይኖራል። ሰባተኛ እንቅልፍ እምቢ ማለት እንዲሁም እየተባባሰ መጥቶ አደገኛ ደረጃ ላይ ከደረሰ አእምሮን እስከ ማሳት የሚደርስ ምልክት ሊያሳይ ይችላል። ውድ ቤተሰቦቻችን እነዚህ ምልክት ካያችሁ ዛሬ ነገ ሳትሉ በአፋጣኝ ዶክተር ጋር መታየት ይኖርባችኋል። በጊዜ መታከም ሕይወትን ያተርፋል። ይህን ሁሉ ለእናንተ ለውድ ቤተሰቦቻችን ነግረን ሕክምናው በምን እንደሚደረግ ሳንነግራችሁ ብንጨርስ ለእናንተም ትዝብት ለእኛም ኩነኔ እንዳይሆንብን ስለ ሕክምናው ባጭሩ ልንገራችሁ። የኩላሊት ህመም ከሚመረመርባቸው ወይንም ማረጋገጫ ከምናገኝባቸው መንገዶች አንዱ የደምና የሽንት ምርመራ ነው። በደም ክሪያቲንና ዩሪያን በማሰራት በሽንት ደግሞ ኬሚካልና ማይክሮስኮፕ ቴስቶችን በማሰራት ማወቅ እንችላለን። ሌላኛው ደግሞ አልትራሳውንድና ሲቲስካን ማሰራት ነው። ይህ በሽታ በእርሰው ወይም በወዳጆ ላይ ያምጣውና አንድ ሰው ኩላሊቱ መስራት ካቆመና ከታመመ ምን ያድርግ? አንደኛና የመጀመሪያው ገና ኤርሊ ስቴጅ ላይ ከሆነ በሽታው የመጣውም በሌላ ምክንያት ከሆነ ያ ማለት በስኳር በሽታ ወይንም በደም ግፊት የመጣ የኩላሊት በሽታ ከሆነ የደም ግፊትንና የስኳር በሽታውን በማከም የኩላሊትን ጤና ሙሉ በሙሉ መመለስ ይቻላል። ነገር ግን በሽታው ከፍተኛ ደረጃ ላይ ከደረሰ ሕክምናው ዲያሊሲስ ወይንም ኪድኒ ትራንስፕላንቴሽን ነው። ዲያሊሲስ ማለት በሰውነት ውስጥ የሚገኘውን ደም ማጠብ ማለት ሲሆን ኪድኒ ትራንስፕላንቴሽን ማለት ደግሞ ስራ ያቆመውን ኩላሊት አውጥቶ በሌላ በሚሰራ ኩላሊት መተካት ማለት ነው። ውድ ቤተሰቦቻችን እንግዲህ ነገሩ እንደዚህ ከሆነ ታሞ ከመሟቀቅ አስቀድሞ መጠንቀቅ የምንለው ለዚህ ነው። ስለዚህ ሁላችንም በቀን በቂ የሆነ ውሃ እንድንጠጣ፣ በሐኪም ያልታዘዙ መድኃኒቶችን እንዳንወስድ፣ የአካል ብቃት እንቅስቃሴዎችንም አዘውትረን እንድንሰራ እየመከርን ኩላሊታችን 24 ሰዓት ያለ እረፍት የምትሰራ ናትና እሷን እንጠብቃት እያልን ፕሮግራማችንን ጨረስን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሸር በማድረግ ለሌሎች እንዲደርስ አድርጉ። ሰብስክራይብ በማድረግም ቤተሰብ ሁኑ። በጤና ቆዩልን። ክፉ አይንካችሁ።